የዛሬው ታሪካችን በዓለም ታሪክ ውስጥ እጅግ ባለጸጋ ስለሆነው ሰው ነው። በዓለም ታሪክ ውስጥ እንደ ኤለን መስክ ወይም ቢል ጌትስ ያሉ ቢሊየነሮችን ታውቃላችሁ? ነገር ግን በታሪክ ውስጥ በእጃቸው ያለ ወርቅ የሀገራትን ኢኮኖሚ እስከ ማናጋት የደረሰ አንድ ሰው ነበረ። የማሊው ንጉሥ ማንሳ ሙሳ። በ1324 ዓ.ም ማንሳ ሙሳ ወደ መካ ለሐጅ ጉዞ ሲመጣ ከ60,000 በላይ ሰዎችን አስከትሎ ነበር። በጉዞ ላይ 80 ግመሎችን የጫኑት እያንዳንዳቸው 130 ኪሎ ግራም የሚመዝን ንጹህ ወርቅ ነበር። መንገድ ላይ ላገኛቸው ድሆች ወርቅ እየበተነ በማለፉ በግብፅ ካይሮ ውስጥ የወርቅ ዋጋ ለ12 ዓመታት ያህል እንዲረክስና ኢኮኖሚው እንዲናጋ አድርጎታል። የማንሳ ሙሳ ሀብት በዛሬው ስሌት ከ400 ቢሊዮን ዶላር በላይ እንደሆነ ይገመታል። እርሱ ግን ሀብቱን ለትምህርትና ለህንፃዎች ግንባታ በመጠቀም ቲምቡክቱ የተባለችውን ከተማ የዓለም ዕውቀት ማዕከል አድርጓታል። ይህንን አስደናቂ የአፍሪካ ታሪክ ያውቁ ነበር? በቀጣይ ስለማን ታሪክ መስራት እንዳለብኝ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ እንዳይረሱ።